ሞተር እዚህ ጋር ደግሞ ክለች አለ ተጨማሪ ሴንሰር ላይ ከተመለከትናቸው ተጨማሪ ፓርቶች ማለት ነው። እዚህ በዚህ ሳይት ደግሞ የምናገኘው ፋን አለ ኩሊንግ ፕሮሰስ ለማከናወን። እዚህ ጋር ደግሞ ፊክሲንግ ዩኒት አለ። እዚህ ጋር ፕሮግራሞች አሉ። እነዚህ ፓርቶች የፕሪንተር ፓርት ናቸው ማለት ኮፒም ሲደረግ በፕሪንተር ፓርት ነው የሚጠቀመው። እንደገና ደግሞ ዳታ ሲላክለትም ፕሪንት ለማድረግ በፕሪንተር ፓርት ነው የሚጠቀመው። እንደገና ከኮምፒውተርም ፕሪንት ዳታ በሚታዘዝበት ሰዓት በፕሪንተር ፓርት ነው የሚጠቀመው። ስለዚህ በፕሪንተር ፓርት ብዙ ፓርቶችን የሚጠቀምበት ሂደት ነው ያለው ማለት ነው። ሌላው ኤሌክትሪካል ፓርት ነው። አሁን ኤሌክትሪካል ፓርቱን ደግሞ ፍሎውን ዲስከስ እናደርጋለን። አሁን ዛሬ ፍሎ ዲስከስ እናደርጋለን። እሺ እዚች ጋር የምንመለከተው ኤልቪ ኦር ሎ ቮልቴጅ ፓወር ሰፕላይ ቦርዳችን ሶኬት እዚህ ጋር በሚሰካበት ሰዓት 220 ቮልት ነው ኢንፑት የሚገባው። ይህንን ስቴፕ ዳውን ያደርግና 3.3 5 24 ቮልት በእነዚህ ኮኔክተርስ አማካኝነት ቀጥታ ወዴት ይዞ ይሄዳል? ወደ ዲሲ ኮንትሮሊንግ ቦርድ 3.3 5 24 ቮልት እዚህ ጋር የምትመለከቷቸው ኮኔክተሮች ጋር ነው 3.3 5.20 ቮልት የሚያስቀምጠው። ከዛ 3.3 ቮልት ለራሱ ይጠቀማል። የምትመለከቷቸው የተለያዩ ቺፕሴቶች ይህን በጋራ ሼር የሚያደርጉበት ሂደት ነው ያለው። ከዛ ሲቀጥል 5 ቮልት ሴንሰሮች ከዚህ ከዲሲ ኮንትሮሊንግ ቦርድ ማለት ነው ሴንሰሮች ያገኛሉ። ሴንሰር ስንል እንግዲህ ፊክሲንግ ዩኒት ላይ ተርሚስተር ሴንሰር አለ፣ ሌዘር ራይተር ላይ ቢም ዲቴክተር ሴንሰር አለ፣ ሌላ ፔፐር ፊዲንግ ፓዝ ላይ ወረቀት ገብቶ እስኪወጣ ድረስ ሂደት ባለው ደግሞ የሚገኙ ሴንሰሮች አሉ። ላይ እንዴት አይነት ሴንሰሮች? እነዚህ ሻፍት ዲፔንደንት የሆኑ ሴንሰሮች እንደነዚህ አይነት ሻፍት ዲፔንደንት የሆኑ ሴንሰሮች እዚህ ጋር የምትመለከቷት ይኸው ወረቀት ልክ ሲወጣ ከፍቷት መልሶ የሚዘጋት ይሄም እንደነዚህ አይነት ሴንሰሮች 5 ቮልት ዲሲ ቮልት ፓራሌሊ ከዲሲ ኮንትሮሊንግ ቦርድ የሚያገኙበት ሂደት ይኖራል። ከዛ ሲቀጥል እዚህ ላይ ከቨር ሴንሰር ከቨር አሁን መግባቱን ሴንስ የሚያደርገው በዚህ ሴንሰር ማግኘት ነው። እዚህ ጋር ደግሞ ስካነር ኮምፖዚሽን ሴንሰር የሚባል አለ። እሱም እንደዚሁ 5 ቮልት ዲሲ ቮልት ያገኛል። ከዛ ሲቀጥል እዚህ ማሽን ላይ የምንመለከተው ነገር 24 የሚያገኙ የማሽናችን ፓርቶች ናቸው። አንደኛ እዚች ጋር የምትመለከቷት እቺ ዲሲ 24 የምታገኘው ለሜን ሞተር። ይህ ሜን ሞተር ማለት የካርትሬጁን ፓርት ሙሉ ድራይቭ የሚያደርግ ነው። ሙሉ ካርትሬጅ ማለት የድራም ዩኒት እና የዲቨሎፒንግ ዩኒት ፓርትን ሙሉ ድራይቭ ያደርጋል። ስሊቭን እና ኦፒሲን በማንቀሳቀስ እዛ ፓርት ላይ ትራንስፈር ቻርጀርን ጨምሮ ህትመት እንዲከናወን የማድረግ ስራ የሚሰሩ ፓርቶችን ድራይቭ የሚያደርግልን ይሄ ሜን ሞተር የምንለው ነው። ከዛ ሲቀጥል ዝቅ ብለን እንደዚህ መመልከት እንችላለን። አንድ ሞተር አለ ምናልባት እዚህ ስር ፊክሲንግ ድራይቪንግ ሞተር ይባላል። እሱም 24 ቮልት ዲሲ ቮልት ነው። በዚህ ኮኔክተር አማካኝነት ሊያገኝ የሚችለው 24 ሲያገኝ ምን ያደርጋል? ፊክሲንግ ዩኒቱን ድራይቭ ያደርጋል። የፊክሲንግ ፕሬዠር ጥርስ በማንቀሳቀስ ፊክሲንጉ ቀለም ከወረቀት ደርቆ እንዲወጣ ያደርግልናል። ከዛ ሲቀጥል እችኛዋ ኮኔክተር ደግሞ በዚህ ጋር ትሄድና የት ፋን ላይ 24 ቮልት ግልጽ ነው። ስለዚህ ፋናችን ፊክሲንጉን ለማቀዝቀዝ ነው የሚያገለግለው ከውጭ ወደ ውስጥ አየር በማስገባት ማለት ነው። አምፒሩ ከፍተኛ ነው። ፕሪንተር ላይ 2-3 ፋን የሚጠቀሙበት ሂደት ይኖራል። አምፒራቸው በትንሽ ተደርጎ ከተለያየ አቅጣጫ የሚመጣን አየር በማስገባት ኩሊንግ የሚከናወንበት ሂደት አለ። እዚህ ጋርም ደግሞ ምንድነው ያለው ሂደት? ይሄ ትልቅ የአምፒሬጅ ስላለው ከውጭ ወደ ውስጥ አየር በማስገባት ፊክሲንጉን ድራይቭ ኩል የማድረግ ስራ ነው ይሰራለን። እዚች ጋር የምትመለከቷት ደግሞ ክለች እስካሁን ካየናት ትንሽ ለየት የምትል ነች። እቺ ክለች 24 ቮልት ዲሲ ቮልት ነው። ከዚህ ከማን የምታገኘው? ከዲሲ ኮንትሮሊንግ ቦርድ 24 ቮልት በምታገኝበት ሰዓት የወረቀትን እንቅስቃሴ ከኦፒሲ ጋር ከሚፈጠር ኢሜጅ እኩል ታይሚንግ እንዲኖር የማድረግ ይሄ ማለት ወረቀት ተስቦ ልክ ከመጣ በኋላ እዚች ጋር ያዝ ይደረጋል። እቺን ሮለር የሚያንቀሳቅሳት ማን ነው? አሁን ያለው ክለች አያችኋል። እቺ ክለች የምትባለው የቅድሟል። ይሄንን ሮለር በሚያሽከረክርበት ሰዓት ይሄኛው ሮለር አብሮ ይሽከረከራል። ይሄ ሁለቱም ሬጅስትሬሽን ሮለር ይባላሉ። ልክ ወረቀት ሳብ ተደርጎ ልክ ከመጣ በኋላ ልክ እዚህ ጋር ሲደርስ ወረቀቱን ይይዘውና ያቆየዋል። እቺ ሴንሰር ሻፍቷ እዚህ ላይ ተኝታ የተወሰነ ጊዜ ከቆየ በኋላ ኦፒሲ ጋር ኢሜጅ ፎርም ሆኖ ሲያልቅ ወረቀቱን ወደ ውስጥ ያስገባዋል። ማን ነው ይሄ? ስለዚህ ሰልፍ ማስያዝ ማለት ነው። ልክ እኛ እንደመጣን በበሩ አንገባም አይደል? ምን እንይዛለን? ኦርደር ይዘን ነው አይደል የምንገባው? ልክ እንደዛ ማለት ነው። ኦፒሲ ጋር ኢሜጅ ፎርም ሆኖ እስኪያልቅ ድረስ ወረቀቱን ይዞ የሚያቆይልን ይሄ ሬጅስትሬሽን ሮለር ነው። ሬጅስትሬሽን ሮለራችን በሬጅስትሬሽን ክለች አማካኝነት የሚንቀሳቀሰው። እቺ ክለቻችን ለሞተሮች አጋዥ ሆና የምታገለግል ናት። ሌላው እንደዚህ አይነት ክለች እዚህ ጋር ይገኛል። ይሄ ፒካፕ ክለች ይባላል። ፒካፕ ሮለሮቹ አሉ አይደል? ጎማዎቹ እዚህ ጋር ፒካፕ ሮለሮቹ ወይም ጎማዎቹ
እንዲንቀሳቀሱ የሚያደርግልን እዚህ ጋር የምትመለከቷቸው እነዚህ ፒክአፕ ሮለርስ ድራይቭ የሚሆኑት በፒክአፕ ክለች አማካኝነት ነው። ታይሚንግ ጠብቀው በፍጥነት ወረቀቱ ድራይቭ እንዲሆን የሚያደርጉበት ሂደት ነው ያለው። እዚህ ስርም በመልቲ ፊደር ይሄ መልቲ ፊደር የምንለው ወረቀት በዚህ በጎን ያስገባል አይደል? ስለዚህ በጎንም ሲገባ እንዲንቀሳቀስ የሚያደርግልን ሌላ እንዳሁኑ አይነት ክለች አለ። ስለዚህ ሁለት ፒክአፕ ክለቾች ይኖራሉ በካሴትም እንደገና በመልቲ ፊደርም። ሌላ ሬጂስትሬሽን ክለች የሚባለው ግን ልክ ከካሴትም ከመልቲ ፊደርም ወረቀት ተስቦ ከመጣ በኋላ ኦፒሲ ጋር ከመድረሱ በፊት ወረቀቱን ምን ማድረግ ነው ሆልድ አድርጎ የሚያቆይልን ለሁለቱም ኮመን ይሆናል። ፕራክቲካሊ የሚበላሸውን ብልሽት ስንመለከት በዛው ምን አይነት ጥቅም እንዳለው ማየት የምንችልበት ሁኔታ ይኖራል። ሌላ ሶሎኔድ በካሴትም በመልቲ ፊደር ይኖራል። ሌላ ኤዲኤፍ ያው የለውም እዚህ ጋር አውቶማቲክ ዳታ ፊደር አንዳንድ ወረቀት እየሳበ ይዞልን የሚሄድ ፓርቲ የለም አይደል? አሁን ሻርፕ ኮፒየሮች ላይ ካነንም ላይ ሆኖ ሄቪዲቲ በሚሆንበት ሰዓት ኤዲኤፍ ይኖራል። እነሱ ላይም እንደዚሁ ሞተር የሚጠቀሙበት ሶሎኔድ የሚጠቀሙበት ሂደት ይኖራል። ስለዚህ 24 ቮልት ያገኛሉ ማለት ነው። ሌላው እዚህ ጋር የምትመለከቱት ይሄ ስክሪን ኦር ኮንትሮል ፓናላችን 24 ቮልት ዲሲ ነው የሚያገኘው። እዚህ ጋር ይተላለፋል፣ እዚህ ይመጣል 24 ቮልት። ስለዚህ ዩዘርን ከማሽን ማሽኑን ከዩዘር ለማገናኘት ኮንትሮል ፓናላችን 24 ቮልት ዲሲ ማግኘት ይኖርበታል። ከዛ ሲቀጥል 24 ቮልት የሚያገኙ የማሽናችን ፓርት እዚህ ጋር ታክት ስዊች ይባላል። ታያችኋል። እነዚህ ጥቅማቸው ምንድነው? የካሴቱ ላይ ያለውን የፔፐር ሳይዝ ሴንስ ማድረግ ነው። እዚህ ጋር A4 A3 A5 የሚለውን ነገር ሴንስ እዚህ ጋር አጀስትመንት በምናደርግበት ሰዓት ከዲሲ ኮንትሮሊንግ ቦርድ በመገናኘት አንዷ ስትዘጋ አንዷ ስትከፈት አንዷ ስትዘጋ አንዷ ስትከፈት እዚህ ጋር ስላይድ በምናደርገው አጀስትመንት ለዲሲ ኮንትሮሊንግ ቦርድ ሲግናል ያስተላልፋል። ስለዚህ እቺ 24 ቮልት በካሴትም ትኖራለች በመልቲ ፊደርም ትኖራለች። እቺ ነው ማለት ነው። ግልጽ ነው። በካሴትም በመልቲ ፊደር የየራሳቸው ብልሽት አለ። በኋላ ላይ እንመለከታለን። እዚህ ጋር ያያችሁ አውቶማቲካሊ እዚህ ጋር የምንመለከተው ሂደት ይኖራል። ስለዚህ ትሪዎች በበዙ ቁጥር 5ም 6ም ትሪ ቢኖር በየትሪው ልክ ምን አለ ማለት ነው ታክት ስዊች ይኖራል ማለት ነው። ታክት ስዊች ይኖራል። ሌላው እዚህ ጋር ሞተር አለ አይደል? እዚህ ጋር ስካነር ሞተር ምንድነው? ሌዘር ራይተር ውስጥ ስካነር ሚረራችን ድራይቭ ለማድረግ 24 ቮልት ማግኘት ይኖርበታል። ስለዚህ 24 ቮልት እዚህ የሚገባበት ሂደት ይኖራል። ሌላም ሞተር እዚች ጋር እቺን አሁን በቺን ጋር ያያችኋት አይደል? ስካነሯ ላይ እቺ CS1 ድራይቭ ለማድረግ የግድ 24 ቮልት ዲሲ ከማን ማግኘት ይኖርበታል? ከዲሲ ኮንትሮሊንግ ቦርድ። ስለዚህ እቺ ስካነሯን ድራይቭ ለማድረግ 24 ቮልት ዲሲ። ከዛ ሲቀጥል 24 የሚያገኘው የማሽናችን ክፍል እዚህ ጋር የምንመለከተው HV ኦር ሃይ ቮልቴጅ ፓወር ሰፕላይ ቦርድ ላይ እዚህ ጋር ያው እዚህ ጋር እቺ ኮኔክተር አያችኋት የት እንደምትሄድ HV ቦርድ ላይ ነው። ስለዚህ ይሄ HV ኦር ሃይ ቮልቴጅ ፓወር ሰፕላይ ቦርዳችን ከውስጥ ያለችው ለቻርጂንግ ፐርፐዝ ነው የምታገለግለው። ማን ቻርጅ ታደርጋለች? ቶነር፣ ፔፐር፣ ኦፒሲን ቻርጅ ታደርጋለች። ስለዚህ 24 ቮልት ዲሲ ቮልት ለቶነር፣ ለፔፐር፣ ለኦፒሲ የሚሰጥበት ሂደት አለ። ዶንሊ ቲንግ በ24 ቮልት ዲሲ ኢንፑት በ600 ቮልት አውትፑት ቶነር፣ ፔፐር፣ ኦፒሲ ቻርጅ ሲደረጉ ትራንስፈር ቻርጀሩ ብቻ ልክ ፕሪንተር ላይ እንደተመለከት ነው 24 ቮልት ዲሲ ያገኛል። ትራንስፈር ቻርጀር ማሽናችን ላይ ይሄ የላይኛው ነው አያችሁት። ወረቀታችንን በፖዚቲቭ 600 ቮልት ቻርጅ ያደርጋል። ከዛ ሲቀጥል ኦፒሲያችን በፕራይመሪ ቻርጀር አማካኝነት በኔጌቲቭ እንደገና ደግሞ ቶነር በስሊቭ አማካኝነት ኔጌቲቭ። ስለዚህ ቶነር፣ ፔፐር፣ ኦፒሲ እዚህ ጋር ባሉት አያችሁ እንደዚህ አይነት ኮኔክተሮች ጥቅማቸው ለቻርጂንግ ፐርፐዝ ነው ከሃይ ቮልቴጅ በሚያገኙት ማለት ነው። ሌላው እነዚህን በማድረግ እዚህ ጋር የምንመለከተው ነገር አለ። እዚህ ጋር የምትመለከቷት እቺ ኤሲ 220 ቮልት ኢንፑት የምታስገባ ፓርት አለች። እቺ ማለት ነው ከየት ከኤልቪ ላይ እዚህ ጋር የሚደረደሩ ነገሮች አሉ። እንደውም አንድ ሰው ጠይቆኝ ነበር ኤረር 001 ከበራ ፎቶኮፒ ወይም ካነን ማሽን ላይ ትንሽ ከባድ ችግር ነው። ዛትስ ዋይ እዚህ ላይ ያሉ ትራክ የሚባሉ ትራንዚስተሮች ፌለርቲ ሊሆን ይችላል። ስለዚህ እዚህ ጋር ሙቀቱን በ180 ዲግሪ ሴንቲግሬድ ፊክሲንግ ላይ ያለውን ኮንትሮል አድርጎ የሚልክልን። በኦፊስ ማሽን ላይ ብዙ ጊዜ ይሄ ፓወር ሰፕላይ ኦር ኤልቪ ቦርድ የምንለው ፓርት ላይ ሁለት ፊውዝ ነው የሚኖረው። ያው እዚህ ጋር ለምሳሌ ኮምፒውተር ላይ ስንመለከት አንድ ፊውዝ አንድ በቃ ዳይሬክሽኑ ቀጥታ ሄድ አለ 220 ቮልት ገባ ፓወር ሰፕላዩ ላይ ስቴፕ ዳውን ተደርጎ 3 5 እና 12 ቮልት ነው የኮምፒውተር ሲስተም። ግልጽ ነው። እዚህ ጋር ግን 24 ቮልት ግልጽ ነው አይደል? እንደዛ አለ እና እዚች ጋር ሌላ ተጨማሪዋ ምን አለች ከኛ ጋር አሁን 24 ተጨምሯል እዚህ ጋር ፕላስ ደግሞ እዚህ ጋር ምን አለ 220 ቮልቱ ቀጥታ ኮንትሮል ተደርጎ ወደ ፊክሲንግ ዴት የሚሄድበት ነው። ግልጽ ነው አይደል? ይሄን የት እናገኘዋለን? እዚች ጋር ባለችው ኮኔክተር ታያችኋል። እዚህ ትመጣለች ማለት ነው። እቺ ደግሞ የት ትሄዳለች? ፊክሲንግ ዴት ላይ። ስለዚህ ፊክሲንግ ዴት ላይ ኩሊንግ መስራት አለ።
ማቀዝቀዝ ይኖርበታል። የፊክሲንግ ሙቀት ማቀዝቀዝ ይኖርበታል። ይቅርታ የፊክሲንግ ሙቀት ስቴብል ማድረግ ይኖርበታል። ስለዚህ እዚህ ጋር ያለው ኦፕቲማም ቴምፕሬቸር እንዲመጣ ተርማል ስዊች ቀጥሎ ሂት ኤሌመንት ላይ ቮልቴጅ ከሎ ቮልቴጅ የሚመጣበት ሂደት ነው ያለው። እነዚህ እንዳሉ ሲሆኑ ይህንን ለማድረግ እዚች ጋር ያለችው ኮኔክተር አያችኋት? እቺ ቀጥታ ከማን ነው የምትመጣው? ከፓወር ሰፕላይ ነው የምትመጣው። እቺኛው ይሄ ኮማንድ እና ፊድባክ ነው። ከዚህ ከፎርማተር ቦርድ ያሉ እያንዳንዱ ሲግናሎች ኮሙኒኬት የሚያደርጉበት እዚህ ጋር የሆነ ችግር ሲኖር ለምሳሌ ሜን ሞተር ችግር ካለበት ኢሚዲየትሊ ችግር ሜን ሞተር አጋጥሞታል ብለው ይሄንን የሚናገርበት ነው። ለማን? ለፎርማተር ቦርድ። እሱ ዲሲሽን ነው የሚሰራለን። ከዛ ሲቀጥል ፋንም እንደዚሁ ችግር ካለበት ብቻ ዲሲ ኮንትሮሊንግ ቦርድ መስጠት ላለባት ወይም ደግሞ ኮንትሮል ላለባት ፓርት ችግር ሲኖር ኢሚዲየትሊ ለፎርማተር ቦርድ ሲግናል የሚያስተላልፍበት ይሆናል ማለት ነው። ኤኒዌይስ እነዚህን ሲያደርግ ከፎርማተር ቦርድ ምን ይጠብቃል? ኮማንድ ወይም ትእዛዝ ይጠብቃል። ይሄን ለማድረግ 3.3 ቮልት ቺክ የት ነው የምትመጣው? ከፓወር ሰፕላይ ነው። ጊዜ ከፓወር ሰፕላይ አንድ ኬብል እዚህ በፎቶኮፒ አያችኋት? ይችኛው ከነዚህ ውጪ ከነዚህ ኬብሎች ውጪ ይችኛዋ ኬብል ወደዚህ ወጣ ያለችው ኬብል ወደ ፎርማተር ቦርድ 3.3 ቮልት ይዛ የምትሄድ ናት። ይሄን ፓወር ሰፕላይ መግዛት ስንፈልግ ለምሳሌ ሞዴላችን 2025 የሚባል ሞዴል ነው አይአር። በዚህ ሞዴል ስንት ፒን ያለው ፓወር ሰፕላይ ስንት ፒን ያለው ፎርማተር ቦርድ ብለው ነው የሚጠይቋቸው። ግልጽ ነው። ስትገዙ ዝም ብሎ ፓወር ሰፕላይ ብላችሁ አታዙ። ፒን ስታንዳርድ ያለው ባለ 13 እና ባለ 11 ነው ያለው። ባለ 13 እና ባለ 11 ነው እና እዚህ ላይ ጫፏ ላይ ትጻፋለች። ፕላስ ደግሞ ይሄን መቁጠር ትችላላችሁ። በዛ ሳይድም ያለውን መቁጠር ይቻላል። ስለዚህ ፎርማተር ቦርድ እና ፓወር ሰፕላይ 3.3 ቮልት ኢንፑት ኮሙኒኬት የሚያደርጉበት እቺ ፒናችን 3.3 ቮልት ፒኖቹ በ11 ነው 13 የሚለውን ነገር እዚህ ጋር ይወስናል ማለት ነው። የባለ 11 ለባለ 13 እንደዚሁ በተቃራኒው አይሆንም ማለት ነው። ግልጽ ነው አይደል? ስትገዙ ሌላም 24 የሚባልም ፎቶኮፒ ማሽን ቢሆን የፎርማተር ቦርድ እና ፓወር ሰፕላይ ቦርድ ሲገዛ ፒን ባለ 13 እና ባለ 11 እየተባለ ነው። ግልጽ ነው አይደል? ያንን ከግምት ውስጥ እንድናስገባ ተመሳሳይ ሞዴል ቢሆንም ማለት ነው። እዚህ ጋር ስንመለከት ይሄ ፎርማተር ቦርዳችን ከስካነር ፓርት አንዱ ነው እና እዚህ ጋር ዶክመንት በምናስቀምጥበት ሰዓት እቺኛዋ ከላይ ያለችው ፓርታችን ሲኤስ ኦር ኮንታክት ሴንሰር ትባላለች። እቺ የምትንቀሳቀሰው ፓርት ማለት ነው። እዚህ ላይ የራሷ ኤልኢዲ የራሷ ፎቶ ዳዮድ አለ። ኤልኢዲዎቹ ላይት ዶክመንቱ ላይ ኤክስፖዝ ያደርጋሉ። ከዶክመንቱ ደግሞ ሪፍሌክት ሆኖ የሚመለሰውን ደግሞ የሚቀበሉ ፎቶ ዳዮዶች ናቸው። ከዛስ እዚሁ ላይ ወደ ባይነሪ ይቀየራል። ወደ ፓርት ፒክሴል ይሆናል። ዶት ፐር ኢንች ሪፕሬዘንት ይደረጋል። ከዛ እዚህ ጋር ባለው ኬብል አማካኝነት እዚች ጋር አንድ ቦርድ አለች። ምናልባት የሚታያችሁ ከሆነ አላውቅም። በዚህ ስርም ኬብል የሚወጣ ይኖራል። እዚህ ጋር ኤዲሲ ወይም አናሎግ ቱ ዲጂታል ኮንቨርተር የሚባል ቦርድ አለ። እዚህ ቦርድ ላይ በሚመጣበት ሰዓት ሙሉ ለሙሉ የመጣው ላይት አናሎግ ሲግናል ወይም ፒክሴል ዳታው ወደ ባይነሪ ይቀየራል። ኦርደር ይይዛል። ከዛ በኋላ ሄቪ የሆኑትን ያዘገያቸዋል። ፈጣን የሆኑትን ደግሞ ቶሎ አፍጥኖ ወደ ፎርማተር ቦርድ ይልካቸዋል። ማን? ኤዲሲ አናሎግ ቱ ዲጂታል ኮንቨርተር ቦርዳችን ማለት ነው። ከዛ ሲቀጥል ይሄንን ፕሮሰስ የሚያደርገው ይሄ ስካነር ፓርት በፎርማተር ቦርድ 3.3 ቮልት በሚያገኝበት ሰዓት ለነዚህ ለኤዲሲ እና ለሲኤስ በመስጠት ይሆናል ማለት ነው። እነዚህ ስካነር ፓርቶች ሙሉ ለሙሉ የሚያገኙ 3.3 ቮልት ነው። ከማን ነው የሚወስዱት? ከፎርማተር ቦርድ ማለት ነው። ልክ ማሽናችንን ስናስነሳ የመጀመሪያ ስራ ፎርማተር ቦርድ 3.3 ቮልት መቀበል ነው። ያቺን ይቀበልና ወደ ኤዲሲ ከኤዲሲ ወደ ሲኤስ ከዛ ከብረመልስ ይቀበላል። ከዛ በኋላ እዚህ ጋር ኮማንድ ይልክለታል ለዲሲ ኮንትሮሊንግ ቦርድ የፊክሲንግ ፓርቱን ኮንትሮል እንዲያደርግ ወይም ቮልቴጅ ከሎ ቮልቴጅ እንዲመጣ ያደርጋል። ከዛ በኋላ ደግሞ እነዚህ 3.3 ቮልት 5.24 ቮልት ደግሞ ለተለያዩ የማሽኑ ፓርቶች ቮልቴጅ እንዲከፋፈል ያደርጋል። ስለዚህ ይሄ ፎርማተር ቦርዳችን ሁሉ